እኔ አንድ ነገር ልንገርሽ እኛ ሰፈር አንድ ሴት አለች ባሏ ዶፊካ ነው የሚኖረው ያኔ እኔ ሳውዝ አፍሪካ ሳልመጣ በፊት ማለት ነው ባሏ ዶፊካ ነው የሚኖረው እኔ መኪና ነበር የምሰራው ከዛ ከከተማ እሷ ገጠር ነው የምሰራው ወደ ገጠር እየሄድኩ አድርሰኝ አለች ከዛ ገቢና ውስጥ ያዝኳትና እየሄድኩ መንገድ ላይ አሳብኳት ክርስቶስ ባሏ ዶፊካ ነው የሚኖረው ያኔ እኔ ሀገር ቤት ነበርኩት ነው ከዛ ቤታ ላድርስሽ ምናምን ብዬ ጫንኳት ገቢና ውስጥ አሳመንኳት እሺ አለች ጣምቷታል ባሏ አረ ጣምቷት በአፍሪካ ውስጥ ባሏ ቢያንስ ከባሏ ጋር ከተለያየች አትሊስት ጌታ ነው እውነተኛ ታሪክ ነው 11 አመት ምናምን ነው ለ11 አመት ያልተበቀች ሴት ማለት ነው እንዲቆሙ ክርስቶስን ከዛ እሺ አለች ተስማመን ከዛ መኪናዬን አይተነው ምናምን የፋዘር መኪና የገቢና ለፋብ ያው ለቀጠል ያንተ መስራት እኮ ነው እሷ የፋዘር እኮ የኔ ነው ደሴም ከዛ እሺ አለች ተስማማች እሷ በጣም ሀብታም ናት ጌታን በጣም ሀብታም ናት ባሏ እዚህ ነው የሚኖረው በየጊዜ ገንዘብ ሊካል ምናምን ፍራፍሬ ባልታ ምን ቦታ ራሱ ጸዴ ነው የሶስት ልጅ እናት ያስለቀስኩ ሰው ነኝ እኔ አሁን ስለናክሽኝ ነው እንታ ነግርሽ የሶስት ልጅ እናት ማለት ብላ ለቀሰች ጌታ ነው የመኪና መሪ ያስደግፍ አዳምጪኛ መሪ ያስደግፍ መሪ ላይ ሻታ ለቀቀች አስመለሳች ፍራፍሬ ያበለው እንታለ እኔ በጣም ይልሽ እና ግብልኝ ያራዳ ልጅ አባ እኔ በጣም ከባድ አይደለም ማኪና ውስጥ መኪና መሪ ያስደግፍ ያስመለስኳት እስኪ ያስመልሳት ነው